ወደ ቱቶሪያሉ ከመግባታችን በፊት አጠር ያለ መረጃ አለን። የእኛ ቪዲዮዎች ላይ የምንጠቀማቸውን ፓወርፖይንቶች እና የምናዘጋጃቸውን ሁሉንም ሾርት ኖቶች የተማሪ ፕሮ አፕሊኬሽን ላይ አካተናል። ስለዚህ አፕሊኬሽኑን ፕሌይ ስቶር ላይ ሄዳችሁ ተማሪ ፕሮ ብላችሁ ሰርች በማድረግ ወይም ደግሞ ስክሪኑ ላይ የምትመለከቱትን አፕሊኬሽን ኢንስቶል አድርጋችሁ ተጠቀሙ። ከሾርት ኖቶች ፓወርፖይንቶች በተጨማሪ ደግሞ ያለፈው ዓመት የዩኒቨርሲቲ ፈተናዎች በስነስርዓት ተደራጅተው ታገኛላችሁ። ሊንኩን ለምትፈልጉ የዚህ ቪዲዮ ዲስክሪፕሽን ላይ ወይም ደግሞ ፒን የተደረገው ኮሜንት ላይ ታገኛላችሁ። እናመሰግናለን። ሰላም እንዴት ናችሁ? ይሄ ግሎባል ትሬንድ ቻፕተር 2 ቱቶሪያል ቪዲዮ ነው። ይሄ ሁለተኛው ፓርት ሲሆን ከዚህ በፊት አንድ ፓርት ለቀናል። ስለዚህ በባለፈው ፓርት የተመለከትነው ቻፕተር 2 ኢንትሮዳክሽን ነበር ያየነው። ከዛ በተጨማሪ 2.1 ስለ ናሽናል ኢንተረስት ሰፋ ባለ መንገድ አይተናል። ስለዚህ ያን ቪዲዮ ካላያችሁት ያን ቀድማችሁ እዩት። ዛሬ በዚህ ቪዲዮ የምንመለከተው 2.2 አንደርስታንዲንግ ፎሬን ፖሊሲ በሚል ነው። ስለ ፎሬን ፖሊሲ እና ስለ ኦብጀክቲቮቹ ሰፋ አድርገን የምንመለከት ይሆናል። ስለዚህ ፎሬን ፖሊሲ ሲባል ኢትስ ሳምቲንግ ዛት ስቴት ውድ ላይክ ቱ አቺቭ ኢን ኢትስ ኤክስተርናል ሪሌሽን። ስለዚህ ፎሬን ፖሊሲ ባለፈውም ስንወያይ እንደነበረው ምንድን ነው አንድ ስቴት ወይም አንድ ሀገር በኤክስተርናል ወይም ደግሞ ከሀገር ውጭ ባላት ሪሌሽን ማሳካት የምትፈልገው ነገር ያ ፎሬን ፖሊሲ ይባላል ማለት ነው። ስለዚህ ኢት ኢንቮልቭ ዘ ጀነራል ፐርፐዝ ኤንድ ስፔሲፊክ ስትራቴጂ የአንድን ሀገር ጀነራል አጠቃላይ ዓላማዋን እና ስፔሲፊክ የሆኑ ደግሞ ስትራቴጂዎችን ያካታል ማለት ነው። ከሮችስተር አንጻር ፎሬን ፖሊሲ ምንድነው? ሴት ኦፍ ፕራዮሪቲስ ኤንድ ፐርሴፕትስ ኢስታብሊሽድ ባይ ናሽናል ሊደርስ ቱ ሰርቭ አስ ጋይድላይንስ ፎር ቹዚንግ አሞንግ ቫሪየስ ኮርስ ኦፍ አክሽን። ስለዚህ የፕራዮሪቲዎች ቅድሚያ የሚሰጣቸው ነገሮች ፐርሴፕቶች፣ እነዛን ናሽናል ሊደሮች የሀገር መሪዎች እንደ ጋይድላይን የሚጠቀሙባቸው ናቸው። የተለያዩ ኮርስ ኦፍ አክሽኖችን ውሳኔዎችን ሲወስኑ እንደ ጋይድ የሚሆናቸው ነገር ነው ማለት ነው። ስለዚህ ዚስ ኦብጀክቲቭ ቪዥን ኤንድ ጎል ስቴት አስፓየር ቱ አቺቭ ኢዝ ኮመንሊ ሪፈርድ አስ ናሽናል ኢንተረስት። ስለዚህ እነዚህ ኦብጀክቲቮቹ አንዲት ሀገር ቪዥኗ ወይም ደግሞ ጎሎቿ አቺቭ ማድረግ የምትፈልገው ናሽናል ኢንተረስት ነው። ባለፈው እንዳልነው ይሄ ለፎሬን ፖሊሲው ድራይቪንግ የሆነው ናሽናል ኢንተረስት ስለሆነ ማለት ነው። ኦል ስቴት ውድ ላይክ ቱ ፕሮሞት ዜር ናሽናል ኢንተረስት አዝ ዜር ካፓቢሊቲ ኦር ፓወር አለው ዘም። ስለዚህ አንድ ሀገር አቅሟ በፈቀደላት ልክ ናሽናል ኢንተረስቷን ማስጠበቅ ፕሮሞት ማድረግ ትፈልጋለች ማለት ነው። ኤንድ ዘ ስኮፕ ኤንድ ዘ ኮንቴክስት ኦፍ ፎሬን ፖሊሲ ኦፍ ስቴት ኢዝ ኦፍን ዲተርማይንድ ባይ ካፓቢሊቲ ኦፍ ዘ ኮንሰርንድ ካንትሪ። ስለዚህ ከላይ እንደጠቀስ ነው አንድ ሀገር የፎሬን ፖሊሲዋ ስኮፑ እና ኮንቴንቱ በምን ዲተርማይን ይሆናል? ባላት አቅም ማለት ነው። ስለዚህ አንድ ሀገር ፎሬን ፖሊሲዋን ስታዋቅር ካላት አቅም አንጻር ነው ማለት ነው። ስለዚህ ሚኒመም ጎል ስቴት ውድ ላይክ ቱ አቺቭ ኢዝ ሰርቫይቫል። ስለዚህ በስፋት ወደ ፎሬን ፖሊሲ ኦብጀክቲቮች ላይ እናዋለን። ነገር ግን አንድ ሀገር በሚኒመም በትንሹ ማሳካት የምትፈልገው ጎል ምንድነው ከተባለ ሰርቫይቫል ነው። ያላትን ምንድነው ፊዚካል፣ ፖለቲካል እና ካልቸራል የሆነ አይዴንቲቲዋን ማንነቷን ማስጠበቅ ነው ማለት ነው። ይሄ ሚኒመም የሚባለው ነው። አንድ ሀገር ሚኒመም ጎሏ ምንድነው ከተባለ ሰርቫይቫል ነው፣ እንደ ሀገር መቀጠል ማለት ነው። ፎሬን ፖሊሲ ሃዝ ኦልሶ ኢንቮልቭ ስፔሲፊክ ኢንስትሩመንት ኤንድ ታክቲክ ዛት መስት ቢ ኢምፕሎይድ ቱ ሪላይዝ ዞስ ኦብጀክቲቭ ኤንድ ጎልስ። ቅድም ልክ እንዳልነው ስፔሲፊክ ስትራቴጂዎች እንዳልነው ስፔሲፊክ ኢንስትሩመንቶች ይኖሩታል። ፎሬን ፖሊሲ የሚያካተው አንድ ሀገር ያላትን ኦብጀክቲቭ እና ጎሎችን ለማሳካት የሚጠቀሙ ማለት ነው። ስለዚህ ዘ ሞስት ዋይድሊ ኢምፕሎይድ ኢንስትሩመንት በፎሬን ፖሊሲ በአብዛኛው ሀገራቶች የሚጠቀሟቸው መሳሪያዎች ምንድናቸው? ወይም ደግሞ ወዮች ምንድናቸው? ዲፕሎማቲክ ባርጌኒንግ አለ። በዲፕሎማሲያዊ መንገድ በድርድር ሀገራቶች ፎሬን ፖሊሲያቸውን ይመራሉ። ሌላኛው ደግሞ ኢኮኖሚክ ኢንስትሩመንት ኢኮኖሚን በመጠቀም በፕሮፓጋንዳ በቴሮሪዝም ደግሞ ሳቦታጅ በዛ መንገድ እና ፎርስ ኃይልን በመጠቀም ደግሞ በዋር በጦርነት እነዚህ መንገዶች በዲፕሎማሲ ሊሆን ይችላል። ኢኮኖሚን እንደ መሳሪያ በመጠቀም ሀገራቶች ፎሬን ፖሊሲያቸው እንዲሳካ ወይም ደግሞ ያን ሌላ ሀገር ላይ ይጭናሉ። ፕሮፓጋንዳ በመንዛትም ሊሆን ይችላል። ቴሮሪዝም በሽብርተኝነት በአስገዳጅ ሁኔታም ደግሞ ሀገራቶች ፎሬን ፖሊሲያቸውን ሊያራምዱ ይችላሉ ማለት ነው። ስለዚህ
each instrument is used to affect the behavior of other state and has an element of power። ስለዚህ ልክ ያየናቸው እንዳለ ምንድነው ዓላማቸው ምንድነው አፌክት ማድረግ ነው የሌሎችን ሀገራቶች ወይም ስቴቶች ቢሄቪየር አፌክት ማድረግ ነው ሀገሪቷ ከምትፈልገው አንፃር ናሽናል ኢንተረስቷን ለማስጠበቅ ምክንያቱም እንደተነጋገር ነው ፎሬን ፖሊሲ ጥቅሙ ናሽናል ኢንተረስትን ለማስጠበቅ ነው ስለዚህ ከዛ አንፃር የሌሎችን ሀገራቶች ቢሄቪየር አፌክት ለማድረግ ነው ማለት ነው እነዚህ ኢንስትሩመንቶች የሚጠቅሙት አብዛኞቹ ደግሞ ምንድነው ኤሌመንት ኦፍ ፓወር አለባቸው ወይም ደግሞ አቅምን ማሳየት የሚቻል ነው ለምሳሌ በዋርም ቢሆን በቴሮሪዝም በፕሮፓጋንዳም ሁሉም ላይ ፓወር የሚባለው ነገር ይኖራል ማለት ነው ከነዚህ ውስጥ ዲፕሎማሲን ስናይ ምንድነው ዲፕሎማሲ ማለት ስቴት አቴምፕት ቱ አፌክት ዘ ቢሄቪየር ኦፍ አዘርስ ትሩ ባርጌኒንግ ዛት ኢንቮልቭ ለስ ኤሌመንት ኦፍ ፓወር ስለዚህ ካሉት ውስጥ ትንሽ የሆነ ፓወር የሚጠቀመው ጉልበት የሚጠቀመው ምንድነው ዲፕሎማሲ ነው ምክንያቱም በድርድር ነው የሌሎች ሀገራቶች የኛ የምንፈልገውን ሐሳብ እንዲቀበሉ ወይም ደግሞ የነሱን ቢሄቪየራቸውን የሚቀየረው ማለት ነው ስለዚህ እንካን ፎሬን ፖሊሲ ኦብጀክቲቮች አሉ ስለዚህ አንድ ፎሬን ፖሊሲ ሲዋቀር የተለያዩ በሬንጅ ተከፋፍሎ ሀገሪቷ ማሳካት የምትፈልገው ኦብጀክቲቮች ይኖራሉ ማለት ነው ለምሳሌ ሾርት ተርም ይባላል ሚድል ተርም ሎንግ ተርም ኦብጀክቲቭ የሚባሉ ማለት ነው ስለዚህ እንደ ሀገሪቷ ካፓቢሊቲ እነዚህ የተለያዩ ኦብጀክቲቮች ይኖራታል ከሾርት ተርም አንፃር ካጭር ጊዜ ምን ማሳካት እንደምትፈልግ ሚድል ተርም ላይ እና ደግሞ በረጅም ጊዜ ምን ማሳካት እንደምትፈልግ ማለት ነው ስለዚህ እነዚህ ኮምቢኔሽን ኦፍ እነዚህ ሶስት ክራይቴሪያዎች አሉ ፎሬን ፖሊሲዎችን ሾርት ተርም ሚድል ተርም እና ሎንግ ተርም ብለን ስንከፍል በጊዜ ብቻ ሊሆን ይችላል ምክንያቱም እነዚህ ሶስት ክራይቴሪያዎች ያስፈልጉ አንደኛ ዘ ቫልዩ ፕሌስድ ኦን ዘ ኦብጀክቲቭ ምን ያህል ዋጋ አለው ቫልዩ አንዱ ፋክተር ነው ሌላው ታይሙ ነው በምን ያህል ጊዜ ነው ኦብጀክቲቭን ማሳካት የሚፈልግ ሌላው ደግሞ ዘ ካይንድ ኦፍ ዲማንድ ዘ ኦብጀክቲቭ ኢምፖዝስ ኦን አዘር ስቴት ኢን ኢንተርናሽናል ሲስተም ምን አይነት ዲማንድ ወይም ምን አይነት እንትን ይጥላል ሌሎች ሀገሮች ላይ ማለት ነው ይሄን ለማሳካት ማለት ነው ስለዚህ ከነዚህ ሶስት ነገሮች አንፃር ነው ስንከፋፍለው ማለት ነው ስለዚህ ከዚህ አንፃር በሶስት ይከፈላሉ ሾርት ሬንጅ ኦብጀክቲቭ ሚድል ሬንጅ ኦብጀክቲቭ እና ሎንግ ሬንጅ ኦብጀክቲቭ ተብሎ ስለዚህ የመጀመሪያው ሾርት ሬንጅ ኦብጀክቲቭ ወይም ደግሞ ኮር ኢንተረስት ኤንድ ቫልዩ ይባላል ስለዚህ ከርዕሱ እንደምንረዳው ይሄ ለሀገሪቱ ዋና የሆነ ነገሮች በዚህ ኦብጀክቲቭ ስር ይካተታሉ ማለት ነው those kind of goals for which most people are willing to make ultimate sacrifice ህዝቦቹ የሀገሪቱ የስቴቱ ህዝቦች ሳክሪፋይ መስዋዕትነት ለመክፈል ፍቃደኛ የሚሆኑበት በቃ ያ በጣም አስፈላጊው ነገር በዚህ ምድብ ውስጥ ይገባል ማለት ነው state in the form of basic principle of foreign policy and become article of faith that society accepts without any questioning ሶሳይቲው ያለ ምንም ጥያቄ የሚቀበለውና ቤዚክ ፕሪንሲፕል ኦፍ ፎሬን ፖሊሲ ነው የሀገሪቷ ዋነኛ በቃ የፎሬን ፖሊሲዋ መሰረት ነው ማለት ነው ስለዚህ ሪሌትድ ቱ ይሄ ኮር ኢንተረስት ወይም ሾርት ሬንጅ ኦብጀክቲቭ ከምን ጋር ነው የሚያዘው ኢትስ ሪሌትድ ቱ ሰልፍ ፕሪዘርቬሽን ኦፍ ፖለቲካል ኤንድ ኢኮኖሚክ ሲስተም ዘ ፒፕል ካልቸር ኤንድ ዘ ቴሪቶሪያል ኢንቴግሪቲ ስለዚህ የሀገሪቱን ሰልፍ ፕሪዘርቬሽን ነው ራስን የማስጠበቅ በፖለቲካውም በኢኮኖሚውም ሀገሪቷ ራሷን ማስጠበቅ ካልቸሯን መጠበቅ እና ደግሞ ቴሪቶሪያል ኢንቴግሪቲ የድንበር ግዛቷን ማስጠበቅ ይሄ በምን ስር ይካተታል በሾርት ሬንጅ ኦብጀክቲቭ ምክንያቱም ለሀገሪቱ በጣም ወሳኝ የሆነ ጉዳይ ስለሆነ ማለት ነው ስለዚህ ኢትስ ኤ ኮር ኢንተረስት ኤንድ ቫልዩ is to ensure the sovereignty and independence ስለዚህ እነዚህ ኮር ኢንተረስት እና ቫልዩ በዚህ ስር ያሉ ኦብጀክቲቮች ዓላማቸው ምንድነው የሀገሪቱን ሉዓላዊነት ማስጠበቅ ኢንዲፔንደንስዋን ማስጠበቅ ነው ማለት ነው other goal cannot be realized if the existence of the state and its political unit are not ensured ስለዚህ ይሄ ሾርት ሬንጅ ኦብጀክቲቭ በጣም የሚያስፈልግበት ምክንያት ሌላ ጎል ማሳካት አይቻልም ምክንያቱም ይሄ ለምሳሌ ሰልፍ ፕሪዘርቬሽን ላይ የሀገሪቷ ሶቨርኒቲ ወይም ሉዓላዊነት ከተነካ
ሚድል ሬንጅ ሎንግ ሬንጅ ላይ የምናወራቸው ሌሎች ኦብጀክቲቮቹ ማሳካት አትችልም። ስለዚህ ይሄ ዋና ኮር የሆኑ እንትኖችን የሚያካትት ነው ማለት ነው። ስለዚህ ኤግዛክት ዴፊኒሽን ኦፍ ኮር ቫሊዩ ኦር ኢንተረስት ኢን ኤኒ ጊቨን ካንትሪ ዲፔንድ ኦን ዘ አቲቲዩድ ኦፍ ዞዝ ሁ ሜክ ፎሬን ፖሊሲ። ሳም ገቨርንመንት ፕሌስ ግሬት ቫሊዩ ኦን ኮንትሮሊንግ ኦር ዲፌንዲንግ ናይቦሪንግ ቴሪቶሪ። ስለዚህ ኤግዛክት ዴፊኒሽኑ ዋናው ነገሩ እንዳለ ሆኖ ኤግዛክት ዴፊኒሽኑ ግን ከሀገር ሊለያይ ይችላል። ለምሳሌ አንዳንድ መንግስታቶች በጣም ትልቅ ቫሊዩ ወይም ደግሞ ትልቅ ድርሻ የሚያስቀምጡት ምን ላይ ነው? ሌሎች ቴሪቶሪዎችን ኮንትሮል ማድረግ ወይም ደግሞ ዲፌንድ ማድረግ ላይ ነው ማለት ነው፣ ሌሎች ስቴቶችን። ስለዚህ እዚህ ጋር አንድ ኮንሴፕት አለ፣ ኤክስትራ ቴሪቶሪያሊቲ ማለት ነው። when the national interest and claim of a country is projected beyond the limit of its geographical boundary። ይህ ኮንሴፕት ኤክስትራ ቴሪቶሪያሊቲ የሚባለው ሀገራቶች ናሽናል ኢንተረስታቸው ክሌማቸው ከሀገሪቱ ድንበር አልፎ ሲተገበር ያ ኤክስትራ ቴሪቶሪያሊቲ ይባላል ማለት ነው። ለምሳሌ አንድ ምሳሌ ለመስጠት አንድ ሀገር ለምሳሌ ዜጎቿ ላይ ያወጣችው ሕግ ይኖራል እና ያ ዜጋ ከሀገሪቱ ውጭ ሄዶ የሀገሪቱን ሕግ ቢጥስ ባለበት ሀገር ተጠያቂ የሚሆንበት ስርዓት ይኖራል ማለት ነው። ለምሳሌ አሜሪካ ላይ እንደዚህ አይነት ስርዓት አለ። ለምሳሌ በአሜሪካ ሀገር ላይ ዜጎች ማድረግ የሌለባቸው ሕጎች ወይም ደግሞ ደንቦች ይኖራሉ እና በሌላ ሀገር ሂዶ ያ አንድ አሜሪካዊ ዜጋ ያን ወንጀል ሲፈጽም ከተገኘ በሀገሪቱ ሆኖ ባይፈጽም እንኳን በዛ ሀገር ተጠያቂ ይሆናል ማለት ነው። በአሜሪካ ባለበት ሀገር ተጠያቂ እንዲደረግ ይደረጋል። ይሄ ነው ኤክስትራ ቴሪቶሪያሊቲ የሚባለው። ስቴት ሜይ ቲንክ ዛት ዜር ናሽናል ኢንተረስት ኢዝ አት ሪስክ ዌን ኢንተረስት ኤንድ ሴኩሪቲ ኦፍ ሲቲዝን ኦር ኤትኒክ ኦር ሪሊጂየስ ግሩፕ ሊቪንግ ኢን ዘ ናይቦሪንግ ስቴት ኤንድ አዘር ስቴት አር ትሪትንድ። ሌላው ደግሞ ስቴቶች ናሽናል ኢንተረስታቸው እንደተነካ የሚያዩበት የተለያየ መንገድ አለ። ለምሳሌ በጎረቤት ሀገራቶችም ሊሆን ይችላል፣ በሌሎች ሀገሮች የነሱ ዜጎች ሴኩሪቲያቸው ከተጣሰ ሀገሪቷ ሪስክ ላይ እንደወደቀች ተደርጎ ይታያል ማለት ነው። ለዛ ነው ለምሳሌ አሜሪካም እስራኤልም በሌላ ሀገር ላይ ዜጎቻቸው ባልሆነ መንገድ ትሪት ሲደረግ ልክ እንደ ናሽናል ሴኩሪቲ ኢሹ ነው የሚያዩት፣ እንደ የሀገር ደህንነት እንደተነካ ማለት ነው። ስለዚህ ባጭሩ ሾርት ሬንጅ ኦብጀክቲቮች የሀገሪቷን መሰረታዊ ዋና ሀገሯ እንደ ሀገር እንዲቀጥል የሚያደርጓት ኦብጀክቲቮች ዓላማዎች የሚገኙበት ነው ማለት ነው። ቀጥሎ ደግሞ የምናየው ሚድል ሬንጅ ኦብጀክቲቭ ነው። ይቅርታ። ስለዚህ ሚድል ሬንጅ ኦብጀክቲቭ ደግሞ ምንድነው? ከሾርት ሬንጅ ኦብጀክቲቭ በተለየ ሚድል ሬንጅ ኦብጀክቲቭ ከሀገር ቫሪ ያደርጋል። ከአንዱ ሀገር ይለያያል። ምክንያቱ ደግሞ ምንድነው? በኢኮኖሚ እና በቴክኖሎጂ ፕሮግረስ ላይ ልዩነት ስላለ፣ በሚሊታሪ ካፓቢሊቲ በሚሊታሪ አቅምም ልዩነት ስላለ ሁሉም ሚድል ሬንጅ ኦብጀክቲቭን እንደምንድነው የሚለው እንዳለው አቅም ነው ማለት ነው። ስለዚህ የት ዘ ቦተም ፖይንት ዛት ስቴት ውድ ላይክ ቱ አቺቭ ኢን ኢትስ ሚዲየም ተርም ኢዝ ቱ ቴክ ኤ ኮርስ ኦፍ አክሽን ዛት ሃቭ ሃይስት ኢምፓክት ኦን ዶሜስቲክ ኢኮኖሚክ ዌልፌር። ስለዚህ ምንም እንኳ ከሀገር ባላቸው ሚሊታሪ አቅም በቴክኖሎጂ በኢኮኖሚ ቢለያይም ቤዙ መሰረቱ ግን ምንድነው? ሁሉም ላይ ተመሳሳይ ያለው ነገር ዶሜስቲክ ኢኮኖሚና ዌልፌሩ የዜጎቹ ኢኮኖሚያቸውና ደህንነታቸውን ማስጠበቅ ነው። ይሄ ሚድል ሬንጅ ኦብጀክቲቭ ማለት ነው። ስለዚህ ሶሻል ዌልፌር ኤንድ ኢኮኖሚክ ዲቨሎፕመንት ካኖት ቢ አቺቭድ ትሩ ሰልፍ ሄልፕ አስ ሞስት ስቴት ሃቭ ኦንሊ ሊሚትድ ሪሶርስ። ስለዚህ ሚድል ሬንጅ ኦብጀክቲቮች ላይ ፎሬን ፖሊሲ ጋር እንዴት ነው የሚያዘው? ሚድል ሬንጅ ኦብጀክቲቭ ምንድነው? በሶሻል ዌልፌር የሶሻል ደህንነታቸውና ኢኮኖሚካሊ ዜጎች አቅም እንዲኖራቸው ነው ሚድል ሬንጅ ላይ ያለው ኦብጀክቲቭ እና ነገር ግን ይሄን ለማሳካት አንድ ሀገር ብቻዋን ያን ነገር ማሳካት አትችልም ከሌሎች ሀገር ጋር። ምክንያቱም የአንድ ሀገር ኢኮኖሚ ከራሷ ጋር ብቻ ስለማይወሰን ማለት ነው። ስለዚህ ምን ያስፈልጋል? ኢንተርዲፔንደንስ። ይሄም ማለት ነው ሳቲስፋይንግ ዶሜስቲክ ኒድ ኤንድ አስፓይሬሽን ስቴት ውድ ሃቭ ቱ ኢንተራክት ዊዝ አዘር። ስለዚህ የሀገሪቱን ዶሜስቲክ ኒድ
ለማስጠበቅ ምን ማድረግ አለባቸው? ከሌሎች ሀገሮች ጋር ኢንተርዲፔንደንስ ያስፈልጋል። ያ ደግሞ በምን መልክ ነው? በትሬድ ሊሆን ይችላል፣ በግብይት። ፎሬን ኤድ ደግሞ ከሌሎች ሀገር እርዳታ ሊሆን ይችላል። ለኮሚኒኬሽን ፋሲሊቲ አክሰስ ማግኘት፣ ለሳፕላይ ሶርስ ማግኘት፣ ማርኬት ማግኘት፣ እነዚህ ሁሉ ነገሮች ምን ላይ ነው ያስፈልጋል? ኢንተርዲፔንደንስ ናቸው። ሀገሪቷ ብቻዋን የምታሳካው ነገር አይደለም። ስለዚህ ይሄ ሚድል ሬንጅ ኦብጀክቲቮቿ የሀገሪቱ የኢኮኖሚውንና ደህንነቱን ሶሻሊ ህዝቡ ሴፍቲው ተጠብቆ ደህንነቱ ተጠብቆ መኖር ነው። ስለዚህ ደህንነት ስንል እዚህ ጋር ሴኪሪቲ ሳይሆን ዌልፌር የሚለውን ለመናገር ነው። እና ያን ነገር ለማሳካት ግን ሀገሪቷ ብቻዋን ማሳካት ስለማትችል ኢንተርዲፔንደንስ ያስፈልጋል። እና ያ ኢንተርዲፔንደንስ ደግሞ በተለያየ መንገድ ሊመጣ ይችላል። ለምሳሌ በግብይት በትሬድ ሊሆን ይችላል፣ በእርዳታ ሊሆን ይችላል፣ የጠቀስናቸው ማለት ነው። ስለዚህ ከዚህ መያዝ ያለባችሁ ሚድል ሬንጅ ላይ በዋነኝነት ኢኮኖሚክ እና ሶሻል ዌልፌርን ማስጠበቅ ነው። ሎንግ ሬንጅ ኦብጀክቲቭ ስንል ደግሞ ምንድን ነው? ይሄ ሀገሪቷ ያላት ድሪም እና ፕላን ነው፣ ቪዥን ነው። ኢንተርናሽናል ሲስተሙ ወይም አልቲሜት የሆነ ፖለቲካል ወይም አይዲዮሎጂካል ኦርጋናይዜሽን ኦፍ ዘ ኢንተርናሽናል ሲስተም ኤንድ ሩል ገቨርኒንግ ሪሌሽን ኢን ዛት ሲስተም። ስለዚህ በዩኒቨርሳሉ በኢንተርናሽናል ሲስተሙ ላይ ሀገሪቷ እንዲሳካ እንዲሆን የምትፈልገው ድሪሟ፣ ቪዥኗ ያ ነገር በሎንግ ሬንጅ ኦብጀክቲቭ ውስጥ ይካተታል ማለት ነው። ስለዚህ ኢን ፐርሲዩንግ ሎንግ ሬንጅ ጎልስ ስቴትስ ኖርማሊ ሜክ ዩኒቨርሳል ዲማንድ ፎር ዜር ፐርፐስ ኢዝ ኖ ለስ ዛን ቱ ሪኮንስትራክት አን ኢንታየር ኢንተርናሽናል ሲስተም። እስከምን ድረስ ሊሄድ ይችላል? ሀገሪቷ የምትፈልገውን ዲማንድ ፍላጎት ለማስፈጸም ይሄ የኢንተርናሽናል ሲስተሙን እንደ አዲስ ኮንስትራክት እስከ ማድረግ ድረስ ሁላ ሊሄድ ይችላል። ማለት ያን ያህል በጣም የሰፋ ኦብጀክቲቭ ነው ማለት ነው። ሎንግ ሬንጅ ቪዥን ኤንድ ድሪም ሜይ ሃቭ ኢንተርናሽናል ሪፐርኪዩሽን አስ ፋር አስ ዜይ አር ኮምፕሊመንትድ ባይ ዘ ካፓቢሊቲ ኤንድ ፓወር። ስለዚህ እነዚህ ሎንግ ሬንጅ ቪዥኖች ወይም ድሪሞች ኢንተርናሽናል የሆነ ተጽዕኖ ይኖራቸዋል። ምክንያቱም አንድ ሀገር ሎንግ ሬንጅ ኦብጀክቲቭ ኢንተርናሽናል ሲስተሙን ነው የምትቀይረው ከሀገሪቷ ቪዥን አንጻር ማለት ነው። ስለዚህ አቅም ካላት ፓወር ካላት ያን ነገር ማድረግ ትችላለች። ያ ደግሞ ኢንተርናሽናል ሲስተሙ ላይ አፌክት ያደርጋል ማለት ነው። ኤቭሪ ካንትሪ ሃዝ ኢትስ ኦን ቪዥን ኤንድ አምቢሽን ፕሮፖርሽን ቱ ኢትስ ሪላቲቭ ስትሬንግዝ ኤንድ ካፓቢሊቲስ ቱ ቢ ሪላይዝድ ኢን ዘ ሎንግ ራን። ስለዚህ ሁሉም ሀገር የራሱ የሆነ ቪዥን እና አምቢሽን ፍላጎቶች አሉት። ግን ከምናቸው አንጻር ነው? ካላቸው ስትሬንግዝ እና ካፓቢሊቲ አንጻር ነው። ከሀገሮቹ አቅም አንጻር የሚያስቀምጡት ሎንግ ሬንጅ ኦብጀክቲቭ ይኖራል ማለት ነው። ስለዚህ በዚህ አንጻር ለምሳሌ አሜሪካ የሚኖራት ሎንግ ሬንጅ ኦብጀክቲቭ እና ወይ ኢትዮጵያ ወይ ሶማሊያ የሚኖራቸው ይለያያል። ምክንያቱም ካላቸው አቅም አንጻር ነው ሎንግ ሬንጅ ኦብጀክቲቫቸውን የሚያስቀምጡት። ምክንያቱም ይሄ ኢንተርናሽናል ሲስተሙ ላይ ተጽዕኖ አምጦ ሀገሪቷ የምትፈልገውን ነገር ለማሳካት ነው ማለት ነው። ስለዚህ ባጭሩ ፎሬን ፖሊሲ ኦብጀክቲቮች በዚህ መንገድ ይከፋፈላሉ ማለት ነው። ስለዚህ በቀጣይ ደግሞ ስለ ፎሬን ፖሊሲ ቢሄቪየር፣ ስለ ፓተርኖች እና ስለ ትሬንድስ የምንመለከት ይሆናል። ቀጣይ የምንለቀውን ቪዲዮ ሲለቀቅ ሚስ እንዳታረጉት፣ ቻናሉን ሳብስክራይብ ማድረግ አትዘንጉ። በቀጣይ ቪዲዮ እንገናኝ።